እንግዲህ ከወደፊቱ የኢትዮጵያ የስፖርት ኮከቦች ጋር እገኛለሁ። ናታን በቅርቡ ወደ ስፔን የሚሄድ ይሆናል። እንደዚሁም ደግሞ አሜን ቅድም እንደነገርኳችሁ ወደ እንግሊዝ ሄዶ ሙከራውን የሚያደርግበት እድል እየተመቻቸለት ይገኛል። ከዚህ ሁሉ ጀርባ ደግሞ ሳይን አካዳሚዎች አሉ። አዎ እንግዲህ ያው ሳይን አካዳሚ በጣም በትንሽ ጊዜ ውስጥ የተለያየ ቻንሶችን ለኢትዮጵያ ታዳጊዎች እያመጣ ይገኛል። እኔ እንደምታውቁኝ ዮናታን ወይም ዘኔክስት 11 ቀጣዮቹን የኢትዮጵያን 11 ተጫዋቾች ለማውጣት እየሰራን ነው እና አሜንም እንግዲህ ናታንም የዛ ፓርት እንደሚሆኑ ተስፋ አደርጋለሁ። ከሳይን አካዳሚ ጋር ደግሞ አብሬ እየሰራሁኝ እንደዚህ አይነት ነገሮች እየመጡ በመሆናቸው እናንተም ደግሞ እንደዚህ እየመጣችሁ ያገዛችሁ በመሆኑ በጣም እናመሰግናለን። እኔም በጣም ነው ማመሰግነው። በጣም ትልቅ ስራ ነው። የሱ ፔጅ ላይ ብዙዎቻችሁ ገብታችሁ አይታችኋል ብዬ አስባለሁ። ሀገራችን ተስፋ አላት፣ ሀገራችን ታለንት አላት የሚለውን የሚያሳዩን በጣም ብዙ ልጆች አሉ። አሜንና ናታን ብቻ አይደሉም። ናታን ወደ ስፔን ማድሪድ ሄዶ ሙከራ የሚያደርግ ይሆናል። እንደዚሁም ደግሞ አሜንም እንደነገርናችሁ ነው እነ ኤመርሰን እና እነ ማርክ መተው እንግዲህ ንግግር እያደረጉ ይገኛሉ። ሀገራችን ተስፋ አላት። እናመሰግናለን። እናመሰግናለን ብሩክ።